ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ወደ መንበሩ ከመጣ ገና 7 ዓመቱ ነው። በ7 ዓመት ውስጥ ምን አይነት ትልልቅ ስራዎችን እንደሰራ ሁላችንም ውስጣችን በደንብ ያውቃል። አፋችን መናገር ስለማይፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ቆራጥ መንፈስ አለው። ይህንን ያውቃሉ፣ ይገረማሉ። ለዚህ ነው ለጠቅላይ ሚኒስትር ዶክተር አብይ አህመድ የተለየ ክብር የሚሰጡት። አፍሪካ ለዘመናት እንዲህ አይነት መሪ ኖሯት አያውቅም። ይደነቃሉ እነሱ ራሳቸው። እንዴት ከአፍሪካ እንደዚህ አይነት መሪ ወጣ ብለው ያስባሉ። ራሳቸው እኮ አፍሪካውያን እኮ በጠቅላይ ሚኒስትር ዶክተር አብይ አህመድ ይገረማሉ፣ ደስተኛ ናቸው። ከአፍሪካ እንደዚህ አይነት መሪ በመውጣቱ ራሳቸው አፍሪካውያን ደስተኞች ናቸው። ትናንትና እኮ ኢትዮጵያ ነበረች። ኢትዮጵያ በነበረችበት ሰዓት ብዙ መሪዎች ኢትዮጵያን መርተዋታል፣ ፈቀቅ አላደረጓትም። ባለፉት 7 ዓመታት እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ እኛ ኢትዮጵያውያን እኮ ውጭ ሀገር ሄደን የምናያቸውን የምንገረምባቸውን ከተሞች እዚህ ሰርቶልናል። ይህንን በደንብ ያውቃሉ፣ ያያሉ፣ ይረዳሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለእኛ ለኢትዮጵያውያን ጊፍት ነው፣ ስጦታ ነው። አልተጠቀምንበትም፣ አልገባንም። ለዚህ ነው እነዚያ ነጮች ጠቅላይ ሚኒስትር ዶክተር አብይ አህመድን ሲያዩት የተለየ አካል እንዳየ ሰው በዛን ያክል ፌሽታ ውስጥ የሚገቡት ማለት ነው።